የአርሚ 7 ትጥቅ መፍታት ለህወሓት ክሳራ፣ ለትግራይ ህዝብ የሰላም ብስራት። ሰላም ጤና ስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በሀገራችን ሰላም ላይ ትልቅ ተስፋ የሚሰጥ አዲስ መረጃ ይዘንላችሁ ቀርበናል። ለረጅም ጊዜ በሱዳንና በኢትዮጵያ ድንበር አካባቢ መሽጎ የነበረውና የህወሓት የመጨረሻ ተስፋ ተብሎ የሚጠራው አርሚ 7 የጥፋት ተልዕኮን ውድቅ በማድረግ ትጥቁን መፍታቱን አስታውቀዋል። ጦርነት በቃን በማለት ወደ ሀገራቸው የገቡት እነዚህ ታጣቂዎች በአሁኑ ወቅት የታድሶ ስልጠና መውሰድ ጀምረዋል። አርሚ 7 በሱዳን በረሃዎች ውስጥ ለዓመታት የህወሓትን የጥፋት አጀንዳ ለመፈጸም ሲዘጋጅ የቆየ ትልቅ ነበር። ሆኖም ግን የሰላምን ዋጋ የተረዱት የእነዚህ የጦር አባላት የጥፋት መንገድ አያዋጣም በሚል ወደ ሰላማዊ እንቅስቃሴ ለመመለስ ወስነዋል። ይህ ውሳኔ ለሁለት ወገኖች ሁለት የተለያዩ ትርጉም ሰጥተዋል። ለህወሓት ቡድን ትልቅ ፖለቲካዊና ወታደራዊ ኪሳራ ሲሆን፣ በውጭ ተስፋ አድርጎት የነበረ ኃይል መበታተኑን ያሳያል። ለትግራይ ህዝብ ትልቅ እፎይታና የሰላም ተስፋ ነው። ልጆቹ ከጥፋት መንገድ ተመልሶ ማህበረሰባቸውን ለመቀላቀል መወሰናቸው ለቀጣዩ ሰላም ትልቅ እርምጃ ተደርጎ ይወሰዳል። ምንም እንኳን አርሚ 7ና መሰል በርካታ ታጣቂዎች ጦርነት በቃም ብሎ ወደ ሰላማዊ ህይወት እየተመለሱ ቢሆንም የህወሓት ቡድን ግን አሁንም ካለፈ ስህተቱ የተማረ አይመስልም። ቡድኑ አሁንም ድረስ የጦርነት ክተት በማለት ወጣቶችንና መላው ማህበረሰብን ለጦርነት ለመመልመል ጥረት እያደረገ ይገኛል። ይህ የቡድኑ ግትርነት የክልሉን ህዝብ ወደ በለጠ ስቃይ የሚገፋ ቢሆንም እንደ አርሚ 7 ያሉ የሰላም አማራጮች ግን ህዝቡ ለጦርነት ያለውን ጥላቻ በተግባር እያሳዩ ይገኛሉ። ከዚህ በፊትም በርካታ ታጣቂዎች በተመሳሳይ መንገድ የታድሶ ስልጠና ወስደው ማህበረሰባቸውን መቀላቀላቸው ይታወሳል። የአርሚ 7 ወደ ሀገር ውስጥ መግባትና ሰላምን መምረጥ ለትግራይ ህዝብ ብቻ ሳይሆን ለመላው ኢትዮጵያውያንም የሰላም ብስራት ነው። ጦርነት ትርፉ ጥፋት መሆኑን የተረዱ ወገኖች ቁጥር እየጨመረ መምጣቱ ለቀጣይ ብሩህ ተስፋ መንደርደሪያ ሆነዋል። ስለዚህ ጉዳይ የእናንተ አስተያየት ምንድን ነው? ሀሳባችሁን በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ጤና ይስጥልኝ።